እንዴት ገንዘባችሁ ኦር ዶላራችሁ ከመበላትና ከመጭበርበር የመሳሰሉ ነገሮች እንዴት ራሳችሁ እንደምትታደጉ ዛሬ ማሳያችሁ ይሆናል። ሰሞኑን እየተንሰራፋ ያለ ትንሽ ከቁጥጥር ውጭ የሆነ የስካሚንግ ወይ መጥቷል። ይሄንም እንግዲህ በዚህ ቪዲዮ ማሳያችሁ ይሆናል። ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ተከታተሉኝ። መጨረሻ ላይ የምናገራትን ፖይንት ተዘልላችሁ እስካም ልትደረጉ ስለምትችሉ ይሄንን ቪዲዮ እስከ መጨረሻ ማየት እንዳይረሳ። ወደ ቪዲዮ። ሰላም ይስሙን የፊክስ ፋሚሊዎች እንዴት ናችሁ? ዛሬ የምናወራው ሰሞኑን እየተንሰራፋ ስላለው እስካም ሲሆን እሱም እንዴት ነው የሚካሄደው? በምትመለከቱት መልኩ ቴሌግራም ላይ አንድ ልጅ የላከልኝን ነው ማጋራችሁ አሁን። ከዛ በኋላ ቲክቶክ ላይ እያየሁት ስመጣ ደግሞ ይበልጥ ይሄ ነገር ለሰዎች ግንዛቤ ማስተላለፍን ይኖርብኛል ብዬ ስላሰብኩ ይህንን ቪዲዮ እየሰራሁ ያለሁት። ምንድነው ልጁ ወደ ብሮከር ዲፖዚት ማድረግ ይፈልጋል እና ሄዶ ብሮከሩን ዲፖዚት አድሬስ ጠይቆ ዲፖዚት አድሬሱን ይወስዳል። ከዛ በኋላ ይሄንን ዲፖዚት አድሬሱን ይሄንን ኮፒ ያደርጋል። ከዛ በኋላ ኮፒ ካደረገ በኋላ ወደ ኤክስቼንጅ ወደሚጠቀመው ኤክስቼንጅ አጋጣሚ ሆኖ እሱ ባይናንስ ነው የሚጠቀመው። ያው አብዛኞቻችን ባይናንስ ነው የምንጠቀመው። ባይናንስ ላይ ሄድና ኮፒ ያደረገውን አድሬስ ሄዶ ፔስት በሚያደርግበት ሰዓት ላይ እዚህ ኮፒ ያደረገውና እዛ ፔስት ያደረገው ኮድ የተለያየ ሆነ፣ አድሬሱ ማለት ነው። እንዴት እንደሆነ ላሳያችሁ። ይሄ በምትመለከቱት መልኩ ሰፖርት ነው ያወራው። ልክ ይሄንን ሲያደርግ ባይናንስ የዛን እለት ዊዝድሮዋል እንዳያደርግ ብሎክ አድርገው ወዲያውኑ ያን ልክ ያን ትራንዛክሽን ክሬት ሊያደርግ ሲል ማለት ነው። ከዛ could you please confirm whether you recognize the following address ይላል። ከዛ በኋላ የመጣውን አድሬስ ይኸው ተመልከቱት። እንግዲህ ሙሉ ከፈለጋችሁ የመጨረሻውን 3 ዲጂት ማየት ትችላላችሁ። ይሄ ፔስት የተደረገው አድሬስ ነው ማለት ነው። BIT ነው የሚለው መጨረሻ ላይ የዚህኛው የመጨረሻው 3ቱ ፊደሎች፣ የዚህኛው ደግሞ ኮፒ ያደረገው ነው J3X አይደለ? ሁለት የተለያዩ አድሬሶች ናቸው ማለት ነው። እሱ እዚህ ጋር በስተክክል ኮፒ አድርጎ ልክ ወደዚህ ባይናንስ ላይ መጥቶ ፔስት አድርጎ ሴንድ ሊል ሲል ይሄኛው አድሬስ ነው የሚመጣው ማለት ነው። ይሄ ነገር እንዴት ተፈጠረ? የልጁ ምንም አይነት ስህተት የለውም። አሁን ሞስት ኦፍ ታይም አሁን እንደዚህ ብር ገንዘባችሁን አሁን አስቡት። ይሄ ማለት ገንዘብ ዲፖዚት ልታደርጉ ነው። ይሄ ትራክ አይደረግም ክሪፕቶ ስለሆነ አሁን በዴቢት ክሬዲት ከሆነ ማን ጋር እንደገባ ይታወቃል ምናምን፣ አካውንት ለመዝጋትም ይመቻል። ይሄ ክሪፕቶ ስለሆነ ወዴት እንደሚገባም አይታወቅም፣ የት ኤክስቼንጅ እንደሚሄድም ከቁጥጥር ውጪ ነው የሚሆነው። ምንድነው እዚህ ጋር ይሄንን ሲያደርግ ልጁ ፔስት አድርጎ ሲልክ ሌላ ሰው ጋር ይገባል። እሱ ወይ ተሳስቻለሁ ወይ ደግሞ ብሮከሩን ወይ ደግሞ ኤክስቼንጁን ስካም ብሎ ነው የሚያስበው። ግን የተፈጠረው ነገር ግን ይሄ አልነበረ። ምን አደረገ ባይናንስ? ልክ ይሄንን ትራንዛክሽን ክሬት ሲያደርግ ይሄንን ግብይት ወይም ይሄንን ካሽ ክሪፕቶ ሊልከው ሲል ብሎክ አደረገው። በዛ ቀን ምንም አይነት ዊዝድሮዋል እንዳያካሄድ ማለት ነው። ከዛ ምን ተፈጠረ? ይሄንን አድሬስ ታውቀዋለህ ወይ ብሎ ተጠየቀ። ከዛ አላውቀውም ማለት መጥቶ ሲያይ ከዚህ ጋር ሲያስተያይ በፍጹም የተለያየ ነው። የመጀመሪያዎቹን ፊደል ማየት ትችላላችሁ። TXA ነው የሚለው እዚህ ጋር ምንድን ነው የሚለው TYG። በፍጹም የተለያየ የተራራቀ አድሬስ ነው ያለን። ምንድነው ይሄ እየተፈጠረ ያለው? ልክ እሱ ኮፒ አድርጎ በተለይ ደግሞ የላፕቶፕ ዩዘር ሲሆናችሁ ሰዎች ፒሲ እና ላፕቶፕ ኮምፒውተር የምትጠቀሙ ሰዎች በጣም ጥንቃቄ ማድረግ ይኖርባቸዋል እዚህ ላይ። ምክንያቱም ይሄ ነገር እየተፈጠረ ያለው ኮምፒውተሮች ላይ ስለሆነ ነው። ምን ይፈጠራል? አምጥቶ ኮፒ አድርጎ ልክ እዛ ፔስት ሲያደርገው የተጫነ ቫይረስ አለ፣ ፕሮግራም የተደረገ ትሮጃን ማልዌር አለ። እዚህ ጋር የምትመለከቱት ኤክሊፕ ቦርድ ሃይጃክ ኢዝ ኤ ታይፕ ኦፍ ማልዌር ትሮጃን አለ። ትሮጃን የሚታወቅ ቫይረስ ነው፣ ከድሮ ለማታውቁት ያለ ቫይረስ ነው። ትንሽ ጠንከር ያሉ ቫይረሶች ናቸው። እና ያ ትሮጃን ታርጌት የሚያደርገው ኮፒ ያደረጋችሁትን ያወጣውና ሌላ የራሱን አድሬስ ኮፒ ያደርጋል፣ ወይ እሱ ያስቀመጠውን ቴክስትም ሆነ ምንም ነገር ያስቀምጣል። ልክ እናንተ ሄዳችሁ ኤክስቼንጅ ላይ ፔስት ስታደርጉ የስካመሩን አካውንት ነው ወይም የስካመሩን አድራሻ አድሬሱን ነው የምታስቀምጡት ማለት ነው። ከዛ በኋላ ገንዘቡን ወደዛ የምትልኩት። አይ ቲንክ ሲመስለኝ በተደጋጋሚ ወደዚህ አካውንት ገንዘብ እየገባ ክሪፕቶ እየተሰረቀ ፍራውድ ስካም እየተደረገ ስለነበረ ባይናንስ ሪኮግናይዝ አድርጎ ይዞታል። ለዛም ነው ልክ ዊዝድሮ ሊያደርግ ሲል የከለከለው ማለት ነው ልጁ። ከዛ በኋላ ሲጠይቀው ቼክ ሲደረግ ተመሳሳይ አይደለም። ደስ የሚለው ነገር ይሄ ነገር ስለተያዘ ሜቢ ከዚህ በፊት ያው ስካም የተደረጉ ልጆች ሊኖሩ ይችላሉ። ይሄኛው ምን ሀፕን አረገ? ስለተያዘ እንትኑ ትራንዛክሽኑ አልተፈጸመም፣ ገንዘቡም ልጁን አላጣውም። አጋጣሚ ሆኖ ስካም አልተደረገም።
አግኝቶ ከዛ በኋላ በስልክ ነው ፔይ ያደረገው። አሁን ለዚህ እንደዚህ አይነት ነገር መፍትሄው ምንድነው? አንደኛ ነገር ላፕቶፕ ተጠቃሚ ሆናችሁ ስልክ ከሌላችሁ ክሮስ ቼክ ለማድረግ ሞክሩ። ፔስት ካረጋችሁ በኋላ ለማመሳሰል እያንዳንዷን ፊደል ኢች ኤንድ ኤቭሪ ቴክስቷን ቼክ ማድረግ ይኖርባችኋል። እሱን ቼክ ታረጋላችሁ። አለበለዚያ ግን ስልክ ካላችሁ ልክ አሁን ዲፖዚት ልታደርጉ ስትሉ ኪውአር ኮድ ይኖራል። ለመቼም እዚህ ጋር ከታየቻችሁ እንደዚህ ኪውአር ኮድ ስለሚኖረው በስልካችሁ ገብታችሁ ስካን አርጋችሁ ብትከፍሉ ደግሞ ይበልጥ ተመራጭ ነው። ምክንያቱም ስካን ካረጋችሁት ቀጥታ ኪውአር ኮዱ ላይ ያለውን ወስዶ ቁጥሩን ራሱ አድሬሱን ቁጭ የሚያደርግላችሁ። ለዛ እንደዛ በተቻላችሁ መጠን ስልክ ካላችሁ በስልካችሁ ፔመንት ለመፈጸም ሞክሩ። አለበለዚያ ግን ፒሲ ብቻ ነው ያለኝ የምትሉ ከሆነ ክሮስ ቼክ ማድረግ ይኖርባችኋል። ይሄ ቫይረስ እናንተ ላይ ኖረ አልኖረ ላይኖር ይችላል አብዛኞቻችሁ ላይ፣ ግን ከኖረ ግን ገንዘባችሁ ነው የምታጡት። አሁን በአሁኑ ሰዓት ያለው የዩኤስዲቲ እጥረት ይታወቃል። ፒቱፒ ምን ያህል አስቸጋሪ እንደሆነ፣ ዋጋውም ውድ ስለሆነ በዚህ ሰዓት ዶላር ማጣት ማለት በጣም ከባድ ነገር ስለሆነ በጣም ተገቢ የሆነ ጥንቃቄ ልታደርጉበት ይገባል እዚህ ላይ። እንደዚህ አይነት ነገሮችን ፕሪቨንት ማድረግ ይኖርብናል። አሁን ሌላ ኤክስቼንጅ ሜቢ ከሆነ ዲቴክትም ላያደርገው ይችላል። ትራንዛክሽኑ ፈጽሞ ይሄ ልጅ ገንዘቡን ሊያጣ ይችላል። ከዛ በኋላ ነው አሁን ሌላም ቪዲዮ እንደዚህ ሳይ እንደዚህ አይነት ነገር ሀፕን እያደረገ ስለሆነ እባካችሁ ጥንቃቄ እንድታረጉ እላለሁ። ለነበረን ቆይታ በጣም አመሰግናለሁ። እንደዚህ አይነት ይህን ቪዲዮ ጠቃሚ ሆኖ ካገኛችሁት ሰብስክራይብ፣ ላይክ፣ ሼር ማድረግ እንዳይረሳ። በቀጣይ በአሪፍ ጠቃሚ አስተማሪና አሪፍ ቪዲዮዎች እንገናኛለን ብዬ አስባለሁ። መልካምን ሁሉ ተመኘው። ቻው።